አሰላሙ አለይኩም ወረህመቱላሂ ወበረካቱ። የአሽረቃ ዩቱብ ተከታታይ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ ብያላችሁበት እናንተንም ሰላም ብዝዝት ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ላለው ሀገራችንም አላህ ሱብሃነሁ ወተዓላ ሰላምን አንድነትን ያምጣልን። የአሽረቃ ዩቱብ ተከታታይ የሆናችሁ ላይክ ሼርን በማድረግ አበረታቱኝ እላችኋለሁ ውዶቼ። ዛሬ ደግሞ መግሉባ ልሰራ ነው ማለት ነው። መግሉባ ምን እንደሚያስፈልገኝ ግብአቶች ይዤ መጥቻለሁ ማለት ነው። እዚህ ጋር ጀዘራ አለኝ፣ ኮሳ አለኝ፣ በትንጃን አለኝ፣ በጣጥስ ያው ዶሮ፣ ሽንኩርት ደግሞ ይኸው እዚህ ጋር ጥቁር የምታዩትን እዚህ ጋር ሽንኩርት ነው ማለት ነው። ሌላ እዚህ ጋር ደግሞ ቲማቲም የፈጨሁት ቲማቲም አለኝ። ለሁለት ነገር ነው ለመኮሮና እና ለሱ ነው ያዘጋጀሁት ማለት ነው። እዚህ ጋር ደግሞ ቡሃራቶች አሉ ማለት ነው። እነዚህ ግብአቶች ያስፈልጉናል። አብረን እንስራ እላችኋለሁ ውዶች። ይሄ ለምን ይበቃኛል መሰላችሁ? ለምንድን ነው ለመግሉባ ማለት ነው። መግሉባ በተለያየ እንሰራለን። ሳንጠብስ እንሰራለን፣ ጠብሰን እንሰራለን፣ ቲማቲሙን ሳንፈጭ እንሰራለን። ይሄ ደግሞ ያኔ በጣም ምንድን ነው ይላል ማለት ነው። እጃችን ያስቆረጥማል፣ ሁሉንም ያስቆረጥማል። ያው ለመግሉባ መጥፎነት የለውም እላችኋለሁ። እና ምን ለማለት ፈልጌ ነው ዛሬ በጠብሼ ነው የመጣሁኝ። አንዳንዴ ደግሞ ሳልጠብሰው ሁሉንም ነገር ይጣፍጣል። እኔ በዚህኛው ይሻላል ብዬ ነው ውዶቼ። እና ላይክ ሼር በማድረግ አበረታቱኝ እላችኋለሁ። ሳልሳ ገና ሳልሳ የለኝም እዚህ ጋር ሳልሳ እስከሚመጣ ድረስ እጠብቃለሁ ማለት ነው። እና ቡሃራቱን እንደዚህ ያደርገዋለሁ ማለት ነው። እንደዚህ ይደረግና ከዛ አብሮ ይዋሃድና ያው ሳልሳ ቢኖረን አንድ ላይ ቢዋሃድ ጥሩ ነበር። ሳልሳው ገና አልመጣም ማለት ነው። ሽታውን ልነግራችሁ አልችልም። በቃ ሽታው ልነግራችሁ አልችልም። እና በዚህ የተሰራ መግሉባ እጅ ያስቆረጥማል እላችኋለሁ ውዶቼ። እና ላይክ ሼር እያረጋችሁ አበረታቱኝ ውዶቼ። ሀሳብ አስተያየት ካላችሁ በኮመንት አሳውቁኝ። እዚህ ጋር ደግሞ መኮሮና ልቀቅል ነው እላችኋለሁ። እና ሁሉንም እናየዋለን። ተመልሼ እመጣለሁ። አብራችሁን ቆዩ እላችኋለሁ። እዚህ ጋር ያው ነግሬያችኋለሁ ማለት ነው። እኔ በክዳር አላበዛም። ክዳር ሲበዛ ጥሩ አይደለም። ክዳር የሚወድ ሰው አለ፣ ማይወድ ሰው አለ ማለት ነው። እና እኔ ክዳር አላበዛም እላችኋለሁ ውዶቼ። ሁሉንም በትንሽ በትንሹ ነው። እና አለ ኢስራፍ ማይሐብ አላህ ኢስራፍ። ኦኬ እንደ ራሳችን ቤት አድርገን መስራት አለብን። ያ እነሱም ያልቅባቸዋል ማለት ነው። ያኔ የሚበሉት አክል እስከሚደፋ ድረስ ሳይሆን የሚበሉት አክል መስራት አለብን ማለት ነው። እዚህ ጋር ደግሞ ሩዝ አድርጌያለሁ ማለት ነው። ይኸው እዚህም ቅምጥ ያለች ነው ማለት ነው። እና ተመልሼ እመጣለሁ። ይሄ ተንተከተከ ነው። አብራችሁን ጠብቁ። ተመልሼ እስከመጣለሁ። እዚህ ጋር ሰላጣ አለኝ ማለት ነው። ያው ሰላጣ ሰርቼ ሁሉንም ነገር አዘጋጅቼ አስቀምጨዋለሁ ማለት ነው። ያው ገና ምግብ ሲወርድ አይደለም የሚዋሃደው እና ሁሉንም ዝግጁ ነው። በዚህ መልኩ አዘጋጅቼዋለሁ። እንደው ቁሌቷን ደስ ስትል ላችኋለሁ። የቁሌቷ ነገር አትንገሩኝ። ያው ለሩዙም ይበቃዋል አህመር። ከዚህ በላይ አህመር ጥሩ አይደለም። በስለ መኮሮና ነው ሳልሳ የምጠብቀው እላችኋለሁ። አሁን ዲጃጅን እያነሳ ዲጃጁን እኔ አሁን አንዳንድ ሰው ይቀቅለዋል፣ እኔም አንዳንዴ ይቀቅላለሁ፣ አንዳንዴ ደግሞ አልቀቅልም ማለት ነው። ዛሬ አልቀቀልኩትም፣ ጠብሼዋለሁ ዝም ብዬ ማለት ነው። ሙቅ ውሃ አረኩበት። ከዛ ምንድነው አረኩኝ ማለት ነው። እና መልክ ይስጠኝ እንጂ ሙያ ከጎረቤት አለ። መልክ ይስጠኝ እንጂ ሙያ ከጎረቤትም ይማራሉ
ያሉ ማን ነው ያለ? እናንተ ናችሁ። ያው ዶሮውን እንደዚህ ይብሰን ማለት ነው። በጣጥሱ ደግሞ በኋላ ስረትብ እመታላችኋለሁ። ዶሮም አሁን ባበስለው አብስሌ ቢጠብሰው ኖሮ ክዳር ከታች ነበር ማረገው። ግን ዶሮ እንደዚህ ጋር እንደዚህ ሲጠበስ ነው የሚያምረው ማለት ነው። ሲጠበስ ነው የሚጣፍጠው እና እንደዛ ስለሆነ እንደዚህ ቀስ ብሎ ቀስ ባለ ሰዓት ምንድነው ይባል 2 ክሮር አለኝ። ከላስ አልቋል ማለት ነው። አላለቀም ገና ነው እንጂ ምን አልቋል። ይሄ ቀረን ማለት ነው በጣጥሳችን እና ተመልሼ እመጣለሁ። ጠብቁ። እኔ መኮሮና አጥበዋለሁ ማለት ነው። አጥቤ ነው የምገለብጠው እና ስሰራ አጥበዋለሁ። በዚህ መልኩ መኮሮናዬን አስገብቻለሁ። ከማስ ገባ በሉ ላይክ አድርጎ። እዚህ ጋር ክዳር ሾርባ አለኝ። ሶርበት በጣጥስ ሁልሽ በቃ ክዳር ስላችሁ ምንም ማለት